ሰላም ቅዱሳን እንዴት ናችሁ? የተወዳችሁ እግዚአብሔር ቤተሰቦች ነገ ሰኞ ማለዳ 3 ሰዓት ተኩል እስከ 9 ሰዓት ከሰዓት ደግሞ ከ10 ሰዓት እስከ ምሽቱ 2 ሰዓት ልዩ የዶክመንት ጸሎት ይኖረናል። የዶክመንት ጸሎት ማለት ሊጸለይለት የፈለጋችሁት ሰው ፎቶ ፋይሉ የትኛውም ጉዳይ ያለው ግን አጠገባችሁ የሌለ እንዲሁም ደግሞ በተለያየ ጉዳይ ውስጥ ነገር ያላችሁ ነጋዴዎች፣ ሰራተኞች እንዲጸለይላችሁ የምትፈልጉ ሰዎች ዶክመንታችሁን ሰኞ ማለዳ ላይ ጉባኤ ላይ ይዞ በመምጣት የሚጸለይበት ጊዜ ነው። ሰኞ ላይ ከማለዳው 3 ሰዓት ተኩል እስከ 9 ሰዓት ከ10 ሰዓት ደግሞ እስከ ምሽቱ 2 ሰዓት ልዩ የዶክመንት ጸሎት ይኖረናል። ፋይል የያዘ ጸሎት ይኖረናል። እንዲሁም ደግሞ ለታመሙ ሰዎች በተለየ ሁኔታ ለሚያማቸው የሐኪም ቤት ማስረጃ ያላቸው ለነዚህ ሰዎች እጅ መጫን የጸሎት ጊዜ ይኖረናል። በአዳማ አጥቢያ ነገ ሰኞ ከጠዋት 3 ሰዓት ተኩል እስከ 9 ሰዓት ከ10 ሰዓት ደግሞ እስከ ምሽቱ 2 ሰዓት በሁለት ፈረቃ ይሆናል ፕሮግራሙ። ስለዚህ በአዳማ ዙሪያ ያላችሁ ቅዱሳን ይህን ፕሮግራም የምትካፈሉ ሰዎች ኑ በዚህ የጸጋ ተካፋይ ሆኑ። የልጃችሁን የትምህርት ጉዳይ፣ የወንድማችሁ የሥራ ጉዳይ እንዲሁ ደግሞ የቤተሰባችሁ የጤና ጉዳይ በያዘው ጉዳይ ላይ እግዚአብሔር መልእክት ሰጥቶኛል። ይሄ ፕሮግራም ለመጀመሪያ ጊዜ ነው የምናደርገው። ስለዚህ ልቤ ላይ ሞልቶ ነው ይህን ፕሮግራም የምናደርገው። በዚህ ፕሮግራም ላይ እርሶና ቤተሰቡ በአዳማ አጥቢያ ላይ ጋብዦታል። ነገ ሰኞ ከማልዳው 3 ሰዓት ተኩል ጀምሮ 9 ሰዓት እንዲሁ ደግሞ ከሰዓት ከ10 ተኩል እስከ ምሽቱ 2 ሰዓት አይቀርም። ልዩ የጸሎት ጊዜ ይኖረናል። ለየአንዳንድ ሰው ይጸለያል። በህመም ዶክመንት የያዙ በተለያየ ጉዳይ ፋይል የያዙ ሰዎች ጸሎት ይጸለይላቸው። እንዲሁ ደግሞ እናንተ ጋር ሆኖ ሩቅ ከተማ ላይ ሩቅ አካባቢ ላይ ያሉ ሰዎች ፎቶአቸውን ሰጥተዋችሁ እንዲጸለይላቸው የምትፈልጉ ልብሳቸውን ሰጥተው እንዲጸለይላቸው የምትፈልጉ ሰዎች ይሄን ይዛችሁ በመምጣት የሚጸለይበት ነው። እንዲሁ ደግሞ በተለየ ሁኔታ ለሚያማቸው ሰዎች የሚጸለይበት ነው። ማንኛውም ህመም ለሚያማቸው ሰዎች በአዳማ አጥቢያ ነገ ማልዳ 3 ሰዓት ተኩል እስከ 9 ሰዓት ከ10 ሰዓት ደግሞ እስከ ምሽቱ 2 ሰዓት ተባረኩ። እግዚአብሔር ይባርካችሁ።